ፂ እየተፈተንሽ ነው። ይህን ፈተና ማለፍ አለብሽ። ፂ እየተፈተነች ነው ወይንስ እውነት ኪራ ለሌላ ሴት ሊድሩት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ረመዷን እንዴት ይዟችኋል? ከኔ ጋር በጣም አሪፍ ነው አልሐምዱሊላህ ረብል ዓለሚን። አለቀብን እንጂ በጣም ደስ የሚል ነበረ ቀኑ። ሱብሃንአላህ እንዴት ነው የሚሮጠው! እንዴት እንደሚፈጥን አያስታወቅም ማለት ነው። በጣም ነው የሮጠው። ገና ጀመርን ስንል ሳናቀው በጣም ነግዶ አሁን አሸረው አኺር ላይ ደርሰናል ማለት ነው። መጨረሻው 10 ላይ ደርሰናል። አላህ ሱብሃነሁ ወተዓላ ጾማቸውን ጾመው አጅሩን ከሚያገኙት ተቀባይነት ካለው ባሮቹ አላህ ያድርገን። ወንጀላችንን የሚማርልን ባሮች አላህ ያድርገን። እናም ዛሬ ጽናትና የኪራና አባት ይዤላችሁ መጥቻለሁኝ። እዚህ ጋር ግን እኔ ግራ ገብቶኛል። የኪራ አባት እየፈተናት ነው ወይንስ እውነት ኪራ ለሌላ ሴት ሊድሩት ነው? ማን ነበር ስሙ? የኪራ አባት ያመጣው ሰውዬ ግሩቤ ነው ማን የሚባለው? እሱ ሰውዬ ስለነሱ ግንኙነት ነግሮታል። እየፈተናት ይመስለኛል ማለት ነው። እንደኔ ሀሳብ እንደዚህ ይመስለኛል። የኪራና የጽናት ፍቅር መከራ አላጣውም ማለት ነው። ገና አጣጥመው ፍቅራቸውን በደንብ አጣጥመው እንኳን አልጨረሱም። አዲስ እንደጀመሩ ቤት እንደዛ አደረገቻቸው። ያም እሷን ትገላገሉ ደግሞ አሁን እንደዚህ አይነት ጉብዳ መጥቶባቸዋል ማለት ነው። እናም ጽናትም እያስመሰለች ኪራን ያኔ በፊት ላይ የበደላት ምናምን እያነሳች እንዳረሳቸው አስመስላ ከሷ ለማራቅ እየሞከረች ነው። ይህን የምታደርገው ግን አባትየው የኪራ አባት የሆነች ልጅ ትመጣለች። ከኪራ ጋር እንዲግባቡና ከሷ ፍቅር እንዲይዘው አድርጌ እሷን እንዳገባ ብሎ ትእዛዝ ሰጥቷት ነው ማለት ነው። እናም ግን ሀቂቀትን ጽናት በጣም ነው ያሳዘነች። ድራማም ቢሆንም በጣም ነው ያሳዘነች። እኔ በእውነተኛ ታሪክ እንደዚህ አይነት ነገርም ሊኖር ስለሚችል ማለት ነው። የራሷን ደስታ አሳልፋ ለሰው የምትሰጥ ልጅ ናት። በጣም ጥሩ ልጅ ናት። ይሄ ነገር ግን አንዳንዴ ለሰው ደስታ ብንጨነቅም ለሰው ደስታ ብናስብም ደግሞ የሰውን ደስታ እንሰጣለን ብለን የራሳችንን ደስታ ማጣት እንደሌለብን ትምህርት ይሰጣል ብዬ አስባለሁኝ። እናም እሷ እንግዲህ የምታፈቅረው ልጅ እንዴት አድርጌ ነው የማፈቅረው ልጅ ሌላ ሴት እንዳገባ እንደውም ላግባባ የምችለው እያለች ብቻዋን እያወራች ነው። ብቻ ከራሷ ጋር አይደለችም። በፊቱንም ቤቴን በእኔ ምክንያት ያበደችው እያለች ራሷን እያጨናነቀ ነበረ። አሁን ደግሞ ሌላ ነገር ተጨምረባት ማለት ነው። ትዕግስቱን ይስጥሽ ጽናት ማለት ነው። የምሩ እኔ በጣም ነው የምታሳዝነኝ። ድራማም ቢሆን በጣም ነው የምታሳዝነኝ። የዋህ ናት። ለሰዎች ታዝናለች፣ ለሰዎች ትጨነቃለች፣ በጣም ሰውን ታከብራለች። በጣም ጥሩ ልጅ ናት። እና ኪራም ግራ ተጋብቷል፣ ተምታቶበታል በምታደርጋቸው ነገሮች። ኪራም ምሩም እንደዚሁም ናሆም ግራ ተገባብተዋል ማለት ነው። እስኪ ቀጣውን ምን እንደሚሆን እንጠብቃለን። ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁኝ። እየፈተናት መሆኑ እርግጥ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እውነት ኪራ ለሌላ ሴት ሊድሩት አይመስለኝም። ፈተና ነው። ፈተናውን አልፋ ሰላም ወርዶ ፍቅራቸውን በአንድ ቀጥለው የሚመጡ ይሆናል ኢንሻአላህ ቀጣይ ማለት ነው። እና በነገራችን ላይ ተሐረግ ድራማ ቀጥሎ በጣም ተከታይ ብዙ እይታ ያገኘው ይሄ ድራማ ነው ማለት ነው። ሐረግ ግን አሁን ላይ እያስጠላ ነው። ይሄ ደግሞ በጣም የተወደደ ሆኗል። ግን ይሄም እንደዚህ አይነት ጫና እየበዛበት የሚሄድ ከሆነ ማስጠላቱ አይቀርም። እንደኔ ነው ያልኩት፣ እንደሌሎቹ አላውቅም። እኔ ግን ያስጠላኛል አንዳንዴ እንደዚህ ሲሆን። እንዴ የሰው ልጅ እኮ ልክም አለው። ለሰው እዝነታችንም ሆነ ለሰው ደስታ መቆም እንትን ማለታችን መጓጓታችን ልክ አለው። ለሰው ደስታም ስንደሰት የራሳችን ደስታንም ጠብቀን መሆን አለበት። የራሳችንን ደስታ ተን ለሰዎች መጨነቅ እንጃ
ያስፈልጋል ብዬ ይሄን ያህል ያስፈልጋል ብዬ አላስብም ማለት ነው። ምክንያቱም ቅድሚያ ለራስ ነው። በእርግጥ ለሰዎች ማዘንና ለሰዎች ደስታ መንስኤ መሆናችን ደስ ይላል። ነገር ግን ኪራም ቢሆን እንደዚህ ብታረገው በጣም ነው እንጂ የሚናደደው ደስ ይለዋል ብዬ አላስብም። ምክንያቱም በጣም ያፈቅራታል፣ ጽናትን በጣም ይወዳታል፣ እሷም ታፈቅረዋለች። እኔን አፈራፍቃሪ እያለ ነው የሚለው ማለት ነው። በጣም ነው የሚዋደዱት። እኔ ብቻ ፈተና እንደሆነላቸው አድርጉ እና የኪራ አባት እየፈተናት ነው ብዬ ተስፋ አደርጋለሁኝ። ደስ የሚል ድራማ ነው እየሰሩ ያሉት እና ደግሞ ምሩ በጣም ደስ ትለኛለች፣ በጣም ትመቸኛለች። ካለባበሷ ጀምሮ ራሱ ስነ ስርዓቷ፣ አወራሯ በጣም ነው ደስ የምትለው ማለት ነው። እኔ በማንኛውም ድራማ ላይ ስትሰራ ምሩ ደስ ትለኛለች። የትም ቦታ ብኮን አለባበሷ ለየት ያለ ነው። እንደ ሌሎቹ በሱሪ አትሆንም፣ እንደዚሁም ደግሞ በተቆራረጠ ነገር አትሆንም። በቃ ወይ ጉርድና ሸሚዝ ነው የምትለብሰው ወይም ሙሉ ቀሚስ ነው የምትለብሰው። በጣም ደስ የምትል ልጅ ናት። በጣም የምታደርግ ልጅ ናት። ለሰው የምታዘን፣ ለሰው የምትጨነቅ ናት። በቃ በጥቅሉ ፂና ምሩ አንድ ናቸው ማለት ይቻላል። በጣም የዋሆች ናቸው። ከዚህ ድራማ ውስጥ በጣም የምታናድደኝ ቤቲ ነበረች። ያረቢ ድራማው መሆኑን የሚያወቁ እነሱ ተካሜራ ጀርባ ጥሩ መሆናቸውን የሚያወቁ እናደዳሉ። ምክንያቱም የምትናገራቸው ቃላቶች ወላሂ በጣም ነው የሚያናድዱት ማለት ነው። ለሰው ልጅ ክብር የሚባል በጭራሽ የለም፣ አልፈጠረባትም በጭራሽ። እንደው 5 ሳንቲም ኪራ ይሻላል እንደውም ከሷ በዛን ሰዓት እሷ ጋር በነበረበት ሰዓት ሲናደድ የሚናገረውን አያውቅም፣ ግን በኋላ ላይ ደግሞ ይሻላል። እሷ ግን ምንም አይነት ክብር የላትም። ናሆሜም ማሻአላ ጥሩ ልጅ ነው። እሱም እንደዚሁ ለሰው ክብር ያለው ሰው ነው ማለት ነው። እና በጣም እንትኖች ሆነዋል፣ ታዋቂዎች ሆነዋል። ደስ ይላል። በርቱ። ግን ደግሞ እዚህ ላይ ጫና አታብዙባት ማለት ነው። መልእክቴን አድርሱልኝ፣ ሸርሸር አድርጋቸው። እዚህ ላይ ጫና አታብዙባት፣ በጣም አታጨናንቋት። በዚህ ትምህርቴን ትቻባት ያወቀብኝ ያላወቀብኝ እያለች ትጨናነቃለች። በዚህ ደግሞ ፍቅሬን ላጣ ነው እያለች ትጨናነቃለች። ስንቱን ትቻለ የምንዱ እንደዚህ ልክ እንደሷ ደስታ የራቃቸው ብዙ ሰዎች አሉ። በጥርሳቸው እየሳቁ ውስጣቸው ብዙ ነገር ያለ ሰዎች በእውነተኝነት ይኖራሉ ማለት ነው። ያነሱ ድራማም ቢሆን በእውነተኝነት ይኖራሉ ማለት ነው። ብቻ ከባድ ነው። ይሄ ፍቅር የሚባለው ደግሞ ማለት ነው 3 ፊደል አድርገው ሰየሙት እንጂ በጣም ግዙፍ ነው። ተሸከመው ሰው በጣም ግዙፍ ነው። ሞክረሽው ነበር ወይ እንዳትሉኝ፣ አይ የለሁበትም፣ ግን ያው ሲሉ ሰምቼ ነው እና ደግሞ እያየሁትም ስለሆነ ነው በየሶሻል ሚዲያ ማለት ነው። ለተሸከመው ሰው በጣም ከባድ ነው። ብቻ ያበርታሽ፣ ይህን ፈተና አልፈሽ ኪራኔ ክልልሽ እንደምታደርጊ አልጠራጠርም ማለት ነው። ጀግና ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ ብዙ ነገሮችን የምትችይ። ግን ደግሞ የሚያናድዱኝ ነገር ሰራተኛ የሚለውን ነገር ጭንቅላቴን እየነካቸው ነው እሷ ማለት ነው። እኛ አይደለን እንዴ አረብ ሀገር ሆነን የሰው ቤት እየሰራን ኢትዮጵያቸውን እያሳደግንላቸው ትልቅ ደረጃ ያደረስናቸው ኢትዮጵያ ያሉ ዩቱበሮችን እኛ ነን፣ የመዳም ቅመሞች ነን። እኛ ባናይላቸው ምንም ጥቅም አያገኙም እኮ። ኢትዮጵያ ያለ ሰው ቢያይላቸው ፋይዳ የለውም፣ ማስታወቂያ አይመጣላቸውም እነሱ ላይ። ለእነሱ ደግሞ አብዛኛውን የሚጠቅማቸው ማስታወቂያ ነው። ያንን ደግሞ የምናየው እኛ ውጭ ሀገር ያለን ሰዎች ብቻ ነን። ኢትዮጵያ ውስጥ ያለ ሰው አያየውም ማለት ነው። እና ሰራተኛ እያላችሁ አታንቋሹ እንባካችሁ። አይ ሰላማዊ ሰልፍ ወጥተን በአንድ እንዳንረመርማችሁ ማለት ነው። የምር ማለት ነው። አድማ ተያዝንባችሁ ዩቱበሮች መንቀሳቀስ አትችሉም። ይሄን ወቁ። እና ሰራተኛ እያላችሁ ዝቅ አታድርጉን ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ትረፍርፍ ይበልልኝ። ረመዳንንም በሰላም ጨርሰው የዛሬ ዓመት ደግሞ በሰላም የምንደርሳለን ያድርገን፣ ሳንቆል ሳንቀነስ ማለት ነው። ኢንሻአላህ አጅሩን ከሚያገኙት ባሮቹም አላህ ያድርገን። በያላችሁበት አላህ ይጠብቃችሁ። ቤተሰብ የነበራችሁት ላይክ ሸር በማድረግ አበረታቱኝ። አዲሶች ደግሞ
ሰብስክራይብ በማድረግ ቤተሰብ ሆኖ የደወል ምልክቱን በማጥቆር የምሰራቸው አዲስ መለቃቸው ቪዲዮዎች እንዲደርሳችሁ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀሳባችሁ ያስፈልገኛል። የሁላችሁንም ሀሳብ እቀበላለሁ ማለት ነው። ባይ ባይ። መልካም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።